ትላንትና ተደስተን ሽንት በሽንት ሆነ ሰው ብለን ደስ ብሎን ስቀን ደስታው ሳያልቅ ደግሞ ይሄ ሲመጣ እውነት በጣም ነበር እኔ የከፋኝ። ለምን እናት ስለሆንኩኝ እናት ስትሆኑ አባት ጋር ራሱ ጥሎ ሲሄድ ሰው የሆነ ውስጣችሁ ስፍስፍ ይላል። በቃ እኔ እንጃ የሰው ልጅ ማንም አይጎዳ፣ እናት ብትጎዳ ነው የሚመረጠው። ስለዚህ ሱመያ እንደዚህ ትላንትና ያው አክተር ምናምን መስላ ፈታ ብላ ፈታ ያደረገችን ዛሬ ደግሞ እንደዚህ ኩሽም ስትል ትንሽ ድንግጥ ብዬ ነበረ። አሁን ደግሞ አልሐምዱሊላህ ረቢል ዓለሚን ልጅቷ ስለተገኘች ልጅም ስለተመለሰችላት በጣም ነው ደስ ያለኝ። ሰላም እንዴት ናችሁ ውድ ቤተሰብ? እኔ በጣም ደህና ነኝ። በያላችሁበት ሰላሙ ይብዛላችሁ እያልኩኝ ያው ዛሬ እንግዲህ ትንሽ ትላንትና እንደሳቅ ነው እንደተደሰት ነው። ዛሬ ደግሞ ትንሽ ድብርብር ብሎ ነበረ። በጣምም ደንግጠን ነበረ። ብዙዎቻችሁ ደንግጣችሁ ነበረ። እኔ ራሱ ቪዲዮውን ሳይ ድንግጥ ብዬ ነበረ። ግን ደግሞ ዞሮ የሰኢድ ወንድም ነው ምናምን ሲባል ደስ ነው ያለኝ። ለምን ያው ኢትዮጵያ ላይ ታውቃላችሁ ልጅ ተገደለ፣ ተወሰደ፣ እንደዚህ ሆነ፣ በዚህ ወጣ፣ በዚህ ገባ፣ ተደፈረ ከተባለ ያው ኢትዮጵያ ላይ ህግ እንደሌለ ነው የምታውቁት። ያው ሞተ ነው እንጂ ፍርዱ ተገኘለት በእንደዚህ ሁኔታ ነው ቅጣቱ እንደዚህ ነው ተብሎ እኔ በበኩሌ ሰምቼ አላውቅም። ካልተሳሳትኩኝ እንግዲህ እንደዛ ነው የሚመስለኝ። ያኔ አሁን እኔም የመሰለኝ ቪዲዮውን ራሱ በስርዓት ሳላጣራ እንደዚህ ልጅ የተወሰደባት በሌላ ሰው መስሎኝ ነበረ። በዚህ አጋጣሚ ደግሞ ብዙዎቻችሁ እንኳን ደስ አለሽ ያኔ እንኳን ተወሰደባት የሚል ኮሜንቶችንም እያየው ነበረ። አይባልም ያው እንደዚህ የሚፈርድ ድንጋይ ራስና ማሰብ የማይችል ሰው ነው እንጂ ጤነኛ ሰው እንደዚህ አይልም። በዛ ላይ ደግሞ የእናትን ፍቅር፣ የአባትን ፍቅር፣ የቤተሰብን ፍቅር ያውቃል። በተለይ እኛ ስደት ላይ ያለ ነው ካልተሳሳትኩ ብዙዎቻችን ያኔ ከችግር የተነሳ እኛን ለፍቶ ጥሩ ግሮ ተቸግሮ ያሳደጉን ብዙ ቤተሰቦች አሉን። ያላቸውን ንብረት ሁሉ አሽጠን የወጣን ልጆች አለን። ይሄ ሁሉ ለምንድነው? በእኛ ላይ የደከሙትን ለነሱ ብድራት ለመክፈል ነው የመጣ ነው። እዚህ ለዓላማ ነው የመጣ ነው ማለት ነው። ግን አንዳንድ ጊዜ ደግሞ ወደ ስደትም ስንመጣ ዓላማችንንም ረስተን ወደ ሌላም የምንሄድ ልጆች አሉን። ግን በብዛት መስዋዕት የምንከፍለው ለእናትና ለአባት ነው፣ ለቤተሰብ ነው። ያኔ ለእህት ለወንድም የምናስተምር ልጆችንም ወልደን እዛ አስቀምጠን የምናስተምር አለን፣ እናውቃለን። የልጅ ፍቅር ማያውቀው እንግዲህ ያልወለደ ነው። ግን እኔ ብዙ ሴቶች ሳይ ግን ያልወለደ ራሱ ስፍስፍ ብሎ ልጅን የሚወድ አለ። ግን የወለደ ደግሞ ይለያል። ልጃችሁን እንኳን እንቅፋት ሲመታቸው ልጆች የሆነ እዚህ ውስጥ እኔ ልቤ ላይ ነው የሚሰማኝ። ልጆች የሆነ ነገር እንቅፋት ሲመታቸው እናትነት ማለት በጣም ከባድ ነው። ብዙ መስዋዕት ነው የምትከፍለው እናት ማለት ነው። እኔ የእናቴን ፍቅር ራሱ ስደት ላይ ነው ያወቅኩት፣ እውነት ልንገራችሁ ማለት ነው። ለምን ድሮ እሷ ጋር ያለው ተነሽና ጠጪ እንደዚህ አርጊ ስትለኝ ምንም አልሰማትም ነበረ። ያው በወጣትነት ዘመን እንደዚህ የሆነ ጉርምስና ላይ ስትሆኑ ምንም የምትሰሙ ነገር የለም። እንደዛ ታይም ላይ ያለው በጣም እንትን ነበርኩኝ። በቃ የሆነ ለእናቴ ታዛዥ ነኝ፣ ግን ሰራለው። አንዳንድ ነገሮች ደግሞ የሆነ ከነሱ ራቅ ስትሉ ይታያቸዋል። የእናትን ፍቅር ያየሁት እኔ በደንብ የበለጠ የገባኝ ወልጄ ሳይ ነው። ስለዚህ የሱመያንም ልጆች እንኳን ተወሰዱ ሳይልልል ለምትሉት ነው ይሄን ሁሉ ያነሳሁት። የልጅን ፍቅር የማያቅ ይፈርዳል። ስለዚህ አሁን ደግሞ እኔ ደስ ብሎኝ ነው የመጣሁት። ለምን ልጅቷ ተመለሰች ያኔ ወደ ሱመያ። የወለደ አንጀት ማለት በጣም ከባድ ነው እውነት። ትላንትና ተደስተን ሽንት በሽንት ሆነ ሰው ብለን ደስ ብሎን ስቀን ደስታው ሳያልቅ ደግሞ ይሄ ሲመጣ እውነት በጣም ነበር እኔ የከፋኝ። ለምን እናት ስለሆንኩኝ እናት ስትሆኑ አባት ጋር ራሱ ጥሎ ሲሄድ ሰው የሆነ ውስጣችሁ ስፍስፍ ይላል። እውነት ታውቃላችሁ የልጅን ፍቅር ስደት ላይ ሆናችሁ ቤተሰቦቻችሁ ጋር ያሉ ልጆች ቤተሰብ ከኛ በላይ ነው ልጆቻችሁን የሚይዙት። ግን እናትነት በቃ በአጠቃላይ ከባድ ነው ለማለት ፈልጌ ነው። ስለዚህ ብዙም ደስተኛ አትሁኑ። እዚህ ጋር አሁን የሱመያ ልጅ ተወሰደች ምናምን ብላችሁ ደስ ብሏችሁ የነበረ እና የሰኢድ ቤተሰብ ደግሞ እኔ በጣም ነው የተመቹኝ። በጣም ነው በቃ አድናቂ ነኝ የነሱም ማለት ነው። ለምን ቢባል
ሁላቸውም ከሱመያ ጎን ናቸው። እንደ ቅርበት እንደ አንድ ቋንቋ በመናገር ቢሆን ኖሮ ያው ቅርበታቸው ከአዩ ጋር ነበረ። ግን እነሱ ቅርበታቸው ከሱመያ ጋር መሆኑ ራሱ እኔ በጣም ነው ደስ ያለኝ። ከዛ ውጪ ይገሉሻል ምናምን ለምትሉት ደግሞ ማንም አይገላትም። ሰው በስነ ምግባሩ፣ በጥሩነቱ፣ በአስተዳደጉ ከሰው ጋር መኖር የሚችል እንደ ሱመያ አይነት ሰው የለም። ያው ሁሌ ስለ ሱመያ ጥሩ ነው ማወራ። ለምን ስለማቃት እንደዚህ ዘረኝነት እምነት ምናምን ስለሌላት ሁሉንም አቅርባ ስሩ ተቀየሩ ስለምትል በጣም አቃታለሁና ሱመያን ማንም የሚጠላ የለም፣ የሚጎዳትም የለም። እዚህ ጋር ትጎጃለሽ ምናምን ለምትሉት የሚጎዳት አንድ ሰው የለም። አገሯ ነው እኮ የትም ብትሄድ ኢትዮጵያዊ ናት። ማንም ሰው ደግሞ ራሱን አሳምኖ ከማንም ኖራለሁ ካለ በጸባዩ ነው። መጥፎ ባህሪም ካለ ከአንድ ቤት ራሱ የተቀያየረ ባህሪ ነው ያለነው። ከአንድ ሆድ ወተን ራሱ መልካችን ባህሪያችን ሊለይም አንድም ሊሆን ይችላል። ስለዚህ እንደዚህም ባትሉ ለሷም ሰቀቀን እንዳይሆን ለማለት ፈልጌ ነው። ግን ዞሮ ዞሮ ሱመያ ደግሞ ትንሽ እኔ ውስጥ የፈራ ያ የሰኢድ ወንድም ያው ልጅቷን የወሰደ ለምን ይሁን ምን አስቦ ነው ከጀርባው? ያው እነሱ እንደሚሉት ከሆነ እውነት ለመናገር ያው ሴቷም የምትናገረው ቃላት ሰምታችሁ ይሆናል። እነሱን ለማስታረቅ ያህል ነው እንጂ እኛ ልጅ ካንቺ መውሰድ ፈልገን አይደለም እያለች ነው። ያው እነሱ የተጠቀሙበት ይሄ ሊሆን ይችላል እንጂ እኔ ለክፋትም አይመስለኝም። ያው እንደሚሉት ከሆነ ብዙዎቹ ደግሞ እያወሩም እንዳሉ ይሄው ያሱም ራሱ ልጅ በእናት ነው የምታምረው ልጅ መልሱላት እያለም ነበረ። ይሄም ደስ ይላል። በቃ ሁሉ ሰው ዞሮ ዞሮ ከንግስት ሱመያ ጎን ነው፣ ያው ከኔው ጀምሮ ማለት ነው። ግን እኔ በርቀት ነው በቅርበትም ያሉት እሷን ደግፎ ከሷ ጎን እንደዚህ መቆማቸው እኔ በጣም ነው ደስ ያለኝ። በጣም ነው ደግሞ ልጅቷን በቅፋ ሳይ በጣም ነው ደስ ያለኝ። ለምን እናት ናት። በጣም ይጨንቃት ነበረ። እንዴት ትሆን ነበረ እቺ ልጅ ሳታይ ማደር ማለት በጣም ይከብዳል። ያው እሷ ይዛቸው ነው የምትዞረው የትም ስትሄድ ልጆቿን ለይታ አይደለም። እዚህም እያለች ራሱ ያው ልጆቿን ይዛ ነው ቁጭ የምትለው ማለት ነው። ለምን ለአባታቸው ራሱ አታምንም። ይጎዳቸዋል ብላ ሳትሆን እንደ እናት የሚሆን ስለሌለ እንደ እናት ማንም አይሆንም። በቃ ትቸገር ምንም አይኑራት። በቃ እናት በቃ ትንፋሿ ራሱ ለኛ እኔ እንጃ እናንተም ታውቃላችሁ። ያው ቤተሰብ ስትደዋወሉ ምናምን እኛ አሁን ትልልቅ ሰዎች ነን፣ እንደ ሕፃን ልጅ ነው ለኛ የሚጨነቁት። እኛም እንደዛው ማለት ነው። ስለዚህ ወልዳችሁ ያላያችሁ ልጆች ብዙም ባትፈርዱ ባይነኝ እንደ ሁሌ እንደምለው። ዞሮ ዞሮ እኔ በጣም ደስ ብሎኛል፣ ተረጋግቻለሁ። እንደ ራሴ ልጅ ነው ማየው። የሱመያ ልጅ ብቻ ሳይሆን የማንም ልጅ ሕፃን አይጎዳም። በቃ እኔ እንጃ የሰው ልጅ ማንም አይጎዳ። እናት ብትጎዳ ነው የሚመረጠው። ስለዚህ ሱመያ እንደዚህ ትላንትና ያው አክተር ምናምን መስላ ፈታ ያደረገችን ዛሬ ደግሞ እንደዚህ ኩሽም ስትል ትንሽ ድንግጥ ብዬ ነበረ። አሁን ደግሞ አልሐምዱሊላህ ረቢል ዓለሚን ልጅቷ ስለተገኘች ልጅም ስለተመለሰችላት በጣም ነው ደስ ያለኝ። ሰኢድ ወንድም ባለቤትም ደግሞ በጣም ነው እንትን ያልኳት፣ አደነኳት። እንደ እናትነት ተሰምቷት እሷን ተባብራ ሰውየው ምንም ሳያቅ አምጥታ ልጅቷን በጤናዋ ለሱመያ መስጠቷ በጣም ነው ደስ ያለኝ። ያው አንዳንድ ተንኮል የሚያስብ ቢሆን በአጋጣሚ ማዩ ብታገኛት ቢሆን ያው ምንም ባትጎዳ እንኳን እኔ እንጃ የምትጎዳ እንኳን አይመስለኝም። በልጅ እንኳን እኔ የሚጨክን ያለ አይመስለኝም። መልምህም እሷ ብታገኝ ያው ይዛባት እንደምትጠፋ እርግጠኛ ነኝ። እና አሁንም እኔ ምን ማለት ፈልጋለሁ፣ ለሱመያ ማንንም ማመን የለብሽም። ራስሽን መጠበቅ አለብሽ፣ ጠንቃቃ መሆን አለብሽ። እንደዛ ስልሽ ደግሞ ተንኮል መምከሬ ሳይሆን እንደ ማንኛውም ሰው ጠንቀቅ ማለት ጥሩ ነው። ያኔ ግራ ቀኝ ማየት ጥሩ ነው፣ ፊት ለፊት ማየት ጥሩ ነው። ማን አለ ማን ለኔ እንደዚህ ነው ብለሽ ሁሉንም አጣርተሽ መጓዝ አለብሽ እልሻለሁ። ግን አንቺን እንቅፋት እንኳን አይመታሽም ተስፋ አረጋለሁ። ለምን ንጹህ ሰው ክፉም ማያስብ ሰው ምንም በቃ ፈጣሪ ይጠብቀዋል። እና አሁንም ዞሮ ዞሮ ባለሽበት ሰላሙ ይብዛ፣ ራስሽን ጠብቂ። ከራስሽ በላይ ደግሞ እሱ ይጠብቅሽ። ከሰው በላይ ጠባቂያችን ያው የፈጠረን ነው።
ስለዚህ እኔ ምንም ለዛሬ ችሉኑ ልል ነው የመጣሁት። የተከፋችሁም ያዘናችሁም እንግዲህ አሁን ደስ ብሎናል፣ ደስ ይበላችሁ ለማለት ነው። አመሰግናለሁ፣ ወዳችኋለሁ። በያላችሁበት ሰላሙ ይብዛላችሁ። ሰብስክራይብ አርጉ፣ ሼር አርጉ፣ አበረታቱኝ። እኔም ደግሞ ያው ሰብስክራይብ እያረኳችሁ ነው። ከኔ ተለቅ ያላችሁም ካላችሁ ሼር አርጉልኝ። የኔ እንኳን ሼር ማድረግ አልደረሰም። በትልቁ ሼር አርግላችኋለሁ። ሼር አርግልኝ ካላችሁ ማለት ነው። ለምን በቃ እንድታበረታቱኝ እኔም እንዳበረታታችሁ ነው። ሌላ ምንም እንትን የለም። ዘረኝነትን ያጥፋልን። ምላስ ረዝሙን ደግሞ ምላሱን ይቁረጥልን። ዱአ አርጉ። ተፋቅረን የምንኖርባት ሀገር ያርግልን። የድሮ ፍቅራችን ይመልስልኝ። እኔ በጣም ነው የሚያስጠላኝ ዘረኝነት፣ አልወድም። ያው በማንነቴ የመጣ ደስ አይለኝም። የሰውንም አልነካም፣ የራሴንም አላስነካም። ግን ዞሮ ዞሮ እኛ አንድ ነን፣ ኢትዮጵያዊ ነን። እቺ አልፎ አልፎ አትጠፋም እና እቺን ደግሞ አላህ እንግዲህ ያጥፋልን ነው ምለው። ማሮችዬ ወሬም አላበዛባችሁም። ጥፋትም ካለብኝ አርሙኝ። እንደ ሁሌ እንደምላችሁ ኮመንት ጻፉልኝ። ጥያቄም ካላችሁ ጠይቁኝ። ከዚህ የተረፈ ደግሞ በሌላ ቪዲዮ እስክንገናኝ ለንግስት ሱመያም ዱአ አርጉላት ለማለት ፈልጋለሁ። ባይ ባይ። ሰይድና ሱመያንም ያስታርቅልን እላለሁ በዚህ